እና ስሜ ይሁንልዜ በመባል ይታወቃል። እንግዲህ በአዋሳ ዩኒቨርሲቲ በጂኦግራፊ ኤንድ ኢንቫይሮንመንታል ስተዲ ትምህርት ክፍል ነው እያጠና ያለሁት እና ከትምህርቱ ጎን ለጎን ምን ለማድረግ አሰብኩ መሰላችሁ? ከትምህርቱ ጎን ለጎን ያው ሶሻል ሚዲያ ኢንፍሉዌንሰር ለመሆን ብዙ ምኞት አለኝ እና ብዙ ሀሳብ አለኝ። እንዲሁም ወደፊት የተሻለ ሰው ለመሆን ብዙ ጥረት አደርጋለሁ። እና ከትምህርቱ ጎን ለጎን ምን ለማድረግ አስቤያለሁ ማለት ነው። ሶሻል ሚዲያ ፕላትፎርምን በሚገባ መጠቀም አለብኝ ብዬ አስቤያለሁ። እና እነዚህ ሶሻል ሚዲያ ፕላትፎርሞች ካላወቅናቸው ወይም በደንብ ካልተረዳናቸው እኛን የሚጎዱ ናቸው። ግን በደንብ አውቀንና በደንብ ተጠንቅቀን በደንብ ተምረን ለመስራት ከተዘጋጀን እነዚህ ሶሻል ሚዲያ ፕላትፎርሞች እጅግ አዋጭና ለእናንተ የስራ እድል የሚከፍትላችሁ ናቸው። እና ከትምህርት ጎን ለጎን ያው ብዙ ጫናዎች እንዳሉ ማንበብ አለ፣ ማጥናት አለ፣ ላይብረሪ መሄድ አለ። እነዚህ ሁሉ እያሉ ማለት ነው። እነዚህ ሁሉ እያሉ ከትምህርት ጎን ለጎን ይሄን ማስኬድ አለብኝ ብዬ ቆርጬ ተነስቻለሁ። እና ምን መሰላችሁ? በዩቲዩብ የማውቀው አንድ ሁለት ሰዎች አሉ። እነዚህ ኢትዮ ኮምፒውተር ስኩል የሚባል አንድ የዩቲዩብ ቻናል አለ። ዮናስ የሚባል የዩቲዩብ ቻናል አለ። እነዚህ ዩቲዩብ ቻናሎች እጅግ አስፈላጊ ናቸው ለእኔ ማለት ይህን ሶሻል ሚዲያ ፕላትፎርም ወይ ኢንፍሉዌንስ ለመቀላቀል ማለት ነው። እና እነዚህ ሰዎች ወይም እነዚህ ዩቲዩብ ቻናሎች ምን የሚሉ ይመስላችኋል? ያለምንም መሳሪያ፣ ያለምንም ኢኩፕመንት፣ ያለምንም ላይክ ካሜራ ያላችሁ ስልክ ብቻ በቂ ነው ይላል። እነዚህ ሶሻል ሚዲያ ፕላትፎርሞችን ለመጀመር ያላችሁ ስልክ ብቻ በቂ ነው። አሁን ይህን ቪዲዮ የምታዩ ሰዎች ምናልባት እጃችሁ ላይ የስማርትፎን አለ ብዬ አስባለሁ። ይህን ስማርትፎን እየተጠቀማችሁ ያላችሁት ለምንድን ነው? ቲክቶክ ስክሮል ለማድረግ ብቻ ነው? ፌስቡክ ፎቶ ለመጫን ብቻ ነው? ላይክ ሪል ለማየት ብቻ ነው? ኖ። እጃችሁ ላይ ያለውን የስማርትፎን በአግባቡ መጠቀም መቻል አለብን። በአግባቡ መጠቀም መቻል አለባችሁ ብዬ ስል ነው እኔ ላይክ ከዜሮ መጀመር ማለት ነው። ከዜሮ መጀመር ወደፊት ሳክሰስፉል እንደምትሆን አስበህ መጀመር ይቻላል። እና ምንድነው ይህ ዛሬ ዩኒቨርሲቲ ተማሪ በመሆን ያው ዩኒቨርሲቲ ተማሪ ነኝ ብዬ ቁጭ ብዬ አልልም። እና ዩኒቨርሲቲ ተማሪ ስትሆኑ ያው ብዙ ጫናዎች አሉ። እና ይኸው ስክሪፕት አዘጋጅቻለሁ። በዚህ ስክሪፕት መሰረት ህይወቴን ለመቀየር እና እለት በእለት መጽሐፍቶችን ማንበብ ያስፈልጋቸዋል። እና እለት በእለት መጽሐፍ የማታነቡ ከሆነ ሶሻል ሚዲያ ፕላትፎርም ላይ መስራት ከባድ ነው። ምክንያቱም እለት በእለት መጽሐፎችን ስታነቡ ምን ትችላላችሁ ማለት ነው? ስክሪፕቶችን መጻፍ ትጀምራላችሁ። ስክሪፕቶችን መጻፍ ማለት ዩቲዩብ አውቶሜሽን ላይ ለመጀመር የምትፈልጉ ከሆነ ማለት ነው ስክሪፕቶችን ትጽፋላችሁ፣ አይዲያዎች ይመጣላችኋል፣ ዋትኤቨር ሌላ ሀሳቦች ይመጣላችኋል። ስለዚህ ሶሻል ሚዲያ ፕላትፎርምን ለመጀመር ማንበብ መቻል አለባችሁ። ብዙ ማንበብ፣ ብዙ መረዳት፣ በየትኛውም ቋንቋ የትኛውም መጽሔት ማንበብ አለባችሁ። ስለዚህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ እንግዲህ ሼርም አድርጉ፣ አበረታቱኝ። እወዳችኋለሁ።